ሱልጣን ሰላም ቀጥል። አለሁ መጣ እንደምን ወንድሜ ሰላም ብያለሁ። አለሁ መጣ የኔ እንትን አጋጣሚ የሆነ አደጋ ደርሶብኝ የከባድ መኪና አሽከርካሪ ነኝ። በምችል ነገር የሆነ ከፈጣሪ ነው የምታገኘው መፍትሄ ፈልግልኝ ማለት። የት ነው ያለው? የት ነው ያለው? አዲስ አበባ ነው። ወደ አዲስ አበባ የቄራ ልጅ ነኝ። አሁን ወደ መካኒሳ አካባቢ ተከራይቼ ነው ያለሁት። የቄራ ልጅ ቀበሌ 43 ነው። አልማዝዬ ሜዳ አካባቢ። የተወለድከው እዚያ ነው? መጀመሪያ ከህፃን ከሰባት በጉራጌ ከሰባት በጉራጌ እያለሁ ነው የመጣሁት። ከዛ በኋላ ከባድ መኪና ሹፌር ነኝ። የከባድ መኪና ሹፌር ነኝ ያልክ? ምንድን ነው አደጋው የደረሰ? እንትን ሀርጌሳ መጥቼ እዚህ አዲስ አበባ ሸጎሌ መጥቼ ቆሜ እቃ ለማውረድ በምን ስላልወጣሁኝና እቃ ለማውረድ እንደወጣሁ እቃ ፈትቼ እንድሄድ ወደ መሬት ይዞኝ ወረደ። ከዛ እታች መሬት ላይ ድንጋይ ያገኘኝ። ይሄ ግራ እግሬ ዳሌ አጥንት ሙሉ ከናቃፊውን ስብራት ደርሶብኝ ጥቅምት 9 2016 ነው የሆነው። ጥቁር አንበሳ ማለት እቃውን አልተገኘም። አሁን ቴንሽን ያለሁት ውጭ ሀገር ሄደህ እንጂ እግርህን ተቆርጦ መቀየር የሚችለው ተባልኩ እና አሁን እግርህ አይሰራም። በክራንች ነው ወጥቼ የምገባው። ክራንች 2 ክራንች ነው ያለ። በክራይ የምትከፍለው ስንት ነው? አንደኛ እግሬ ያጠረ ግራ እግሬ በቃ ስንት ነው የምትከፍለው? አሁን ምናምን ሰዎች ጠይቄ የምገባው። የጉራጌ ልጅ ነህ፣ አዲስ አበባ አልማዝዬ ሜዳ። አሁን ስንት ነው የምትከፍለው? ይሰማል? ኪራይ ስንት ነው የምትከፍለው? ልጆች አሉ? ሚስት አለህ? የቤት ኪራይ 7000 ብር። 7000 ሚስት አለህ? ልጆች አሉ? ታብታባሩክ ጋይስ ምን አልከኝ? ልጆች አሉ ወይ? ያዙለት ነበር። ትዳር ነበር ፈርሶ አሁን አመት ከምናምን ነው ከተፋታን። አሁን ያው የአቅም ጉዳይ ሆኖ። ለምን ተፋታችሁ? በጤና ምክንያት ፈታችሁ? ኔትወርክ ነው ምንድን ነው? ጋይስ እንግዲህ እንደምታውቁት ኢትዮጵያ ውስጥ ችግር ነው ያለ። ይሄ ጉራጌ ልጅ ነው። ያሳዝናል። ከባድ መኪና ሹፌር ነው። ቃል ወርድ ስል እቃው ይዞኝ ወረው በቃ እንዳለ ታፋ የለም ነው የሚለው። ብዙ አመቱ ነው ከተኛ። ይኸውላችሁ የትዳር አጋር ማለት በፈለከው ጊዜ የፈለከው ቢሆንህ እስከ ሞት ድረስ አብራ የምትሆን። ደብረ ማርቆስ ደግሞ መራዊ ድረስ እስከ ዳንግላ ሰርቻለሁ። ቻይና መንገድ ስራ በፊት እና በጣም ሆኖ አሁን አደጋ ደርሶ ኢንቴንሽን ያለው ኔትወርክ በጣም ያስቸግራል። እየሰማኸኝ ነው? ኔትወርኩ ላስተካክለው ወጣይ። እስኪ ጉራጌ ነው እና ይቀጣ ደግሞ አትመለስም፣ ያጠፋል። እስኪ አሁን እነ ሮማን ይባሉ ስድድብ፣ እነዚህ ሴተኛ ዳሪዎች ስትሰዳደቡ ከምትውሉ ሰላም። አቤት አቤት። አንተ ጀዝባ ፕሬዝዳንት እጅግ ይጥፋ የሚል ስም ይዞ ደግሞ ይሳደባል። ይሄን መሀይም ብለህ ከዚህ እኛ ድሃ እየረዳን ነው። የቅማላም ልጅ ይሄ ገጠር አይታችሁታል። ገጠር እኮ ነው፣ አይሻሻልም። ለስድብ ይመጣል። እንዲህ አይነቱን ሰው አይረዱም። ቡናቸውን እያፈሉ መሰዳደብ ነው፣ እኛን መስደብ ነው፣ ማጣጣል ነው። እነዚህ እርኩሶች ናቸው። አሁን ይሄንን ሄዱና እርዱት ብትላቸው አራራራራ ውጣ ነው የሚሉት። ይሰማል? አዎ ይሰማል። አዎ
አሁን በዚህ ሰዓት ስድብ ምን ያደርጋል? እስኪ ጎበዝ፣ አንድ ድሃ መጥቶ የከባድ መኪና ሹፌር ሚስቱ ጥላው ሄዳ በመታመሙ ምክንያት የሰባት ቤት ጉራጌ ነኝ አለ። ያደግኩት በልጅነት መጥቼ አልመዝዬ ሜዳ ቀበሌ 43 ቄራ ነኝ አለ ተናገረ። መጥቶ እየለመነ መጥቶ የምትሳደብ ምን አይነት ሰው ብትሆኑ ነው? ባንክ አካውንት ልንገርልህ እና ሌላ ቀን መምጣት ትችላለህ። አሁን ዛሬ ሊችሉ ከቻሉ እኔ ምንም እንደማልሰጥ ታውቃለህ። ካለኝ እረዳለሁ፣ ረዳውም አይደለም ግን ባንክ አካውንት እስቲ ባንክ አካውንትን ተናገር። 1000 23 23 59 59 43 43 585 እኔ ልድገምልህ። በማን ስም ነው? ስሙን ንገረኝ። ስም ማን ነው? ሙሉ ስም? ሱልጣን አወል ስፍር። ሱልጣን አወል ስፍር። አመት ከምናምን ሆነኛል እኮ ሞቴ ስጠይቅ ነበርኩ ብዙ ጊዜ ጠይቄያለሁ። እኔ አላወቅኩም። እኔ ስንት ሰው በሚሊዮን ይመጣልና እንዴት አድርጌ ያውቃለሁ? በጣም ጥሩ ልጻፍላችሁ። ትክክል ከሆነ ትክክል ነው በለኝ። 1023 59 43 585 ሱልጣን አወል ስፍር ነው። 1023 59 43 585 ሱልጣን አወል ስፍር ይባላል። የሰባት የጉራጌ ነኝ፣ የጉራጌ ልጅ ነኝ። የመጣሁት በሕፃንነቴ ነው። አልማዝ ቄራ ነው ያደግኩት። የከባድ መኪና ሹፌር ነበርኩ። ስለዚህ አሁን እቃ ሳወርድ ከተማ ላይ ተንሸራቶ እቃው ይዞኝ ወረደ። ድንጋይ ነበር፣ ታፋይን ሰበረው። አመት አለፈኝ። 7000 ብር ነው ቤት ኪራይ የምከፍለው። ሚስቴ ግን በጤና 2 አመት ከ7 ወር ሆነኝ። ጥቅም 9 2016 ነው የሆነው። ጥቅምት መች? ጥቅም ስንት? 12 ጥቅም 9 2016 ተመልከቱ እንግዲህ 2 አመት ከምናምን ከ7 ወር ሆነኝ ነው የሚላችሁ። እና 7000 ብር በጣም ከባድ ነው። ሚስቱ ጥላው ሄደች። በመከራ ጊዜ የማትሆን ሚስት ምን ታደርግላለች? ምን ታደርግላቸዋለች? የሰው ልጅ ማለት ተመልከቱ። በጤናው ጊዜ ቁጭ አለች፣ ሲታመም ግን ጥላው ጠፋች። የጎጃም ልጆች ደግሞ ብዙዎች የሚያቆኛሉ። በፊት 94 ነው እንደ ጎጃም ጎንደር ጠቅላላ ሳለ ነበር። የቡሬ መኪና ይዣለሁ፣ ፍኖተ ሰላም የጅጋም መኪና። በእኔ ጊዜ ማርቆስ ማለት እነማይ ሆቴል ብቻ ነበር ትልቅ ሆቴል የሚባለው። እስቲን ወንድማችንን እንግዲህ እነ ብርሃኑ ነጋም እነ ሰሜን ሆቴል የሰማችሁ ነው። ሰውየው መልካም ሰው ናቸው ይባላል። እስኪን ወንድማችሁ ነው፣ የአካባቢያችሁ ሰው ነው። በቋንቋም ትቀራረባላችሁ፣ እርዱት። ሌላው ከነሮማን ሮ እየወጣችሁ እኛን ከመሳደብ እስኪ ቁም ነገር ስሩ። እንዲህ አይነቱን የጉራጌ ልጅ ወገናችን ነው ብላችሁ ድረሱለት። እስኪ 2-3 ቀን በራሱ አካውንት ሰብስቡለትና ይታከም። ይሄን ነው ጥሪ ማስተላልፈው። እቺ ሀቢባ ነኝ ምናምን ጉራጌ ይሄን ካላሳከምሽ ምን አባሽታ እሷ ስንት ጠይቄያታለሁ እምቢ አለችኝ እኮ እሷ። ማን ሀቢባ እምቢ ብላለች? ሀቢባ አስገቢኝ ስላት ልክ መልሳ እንትን ብላ ታስወጣለች። ምን አያችሁ? ጠይቄያት ራሱ ይሄን ቁረጡና አሁን እናንተ ይሄ ሀቢባ ቤት ይቅርታ፣ ሀቢባ ቤት የምትሄዱ ሰው ሁለታ የሚከፍለው አምላክ ተመልከቱ። እንግዲህ እቺ ጉራጌ ነው የምትል ይሄን ሰው እንግዲህ ሁልጊዜ ብዙ ጊዜ አስወጣ አባራኛለች። ይቺን ለምንድን ነው ተቀርባችሁ እጣ ያዋጣችሁ ሁሉ እዚህ ዱባይ ሀገር ያለ ምሽግ መፍረስ አለበት። አሁን እቺ እባብ ሀቢባ የምትባል ከሚዲያ ላይ መጥፋት ነው ያለባት። እቺ መማር የሚሏቸው
እነዚህ ሌቦች ናቸው። እነዚህ እነማን ናቸው የሚሏቸው ተመልከቱ። ብዙ የጉራጌ ልጅ ነው ይታገዝ። የጉራጌ ዲያስፖራዎች በእግዚአብሔር ስም ባላህ ይጃቸዋል። ይሄን ሰው እርዱት። በአጋጣሚ ነው የሳብኩት አላውቀው። 2 ዓመት ከ7 ወር ነው። ተመልከቱ። አዝናለሁ በጣም። እስኪ አካውንት ልስጣችሁ። ሌላ ጊዜ መጥቶ መረዳት ይችላል። በአጋጣሚ ነው የገባው 102359 እስኪ የጉራጌ ዲያስፖራዎች አማራዎች በዘር አንለያይ። እንደዚህ አይነቱን ምስኪን እርዱት። 102359 43 585 ደግመዋለሁ 102359 43 585 ሱልጣን አወል ስፍር ይባላል። የጉራጌ ልጅ ነው። በጣም መልካም ነው። እርዱት። ሲያስቡት እንግዲህ 2 ዓመት ከ7 ወር አልጋ ላይ ሆኖ 7000 ብር ኪራይ እየከፈለ መኖር እንዴት ቻለው ነው። እግሪ ቆረጣል ተብያለሁ እያለ ከመጣው ይዞኝ ወረደ ነው የሚላቸው። ንገራቸው ምን እንደሚያደርጉ ንገራቸው። አንዴ ንገራቸው። አዎ የዳሌ አጥንት ግራግሬ እንዳለ ከናቃፊውን ሙሉ ቶታሉ ነው መቀየር ያለበት ተባለ። ጥቁር አንበሳ ማለት መቃው የለም ተብዬ አገር ሄደህ እንጂ ማግኘት አትችልም ተባልኩኝ እና ጤና ሚኒስቴር ሁላ ወረቀት ቆይተዋል። ሜዲካል ሰርቪስ ወረቀት ሰጥቻቸው እንኳን ሄደው መከታተልልኝ ሰው አጣሁኝ። ኤንጂኦ እንኳን አግኝቼ ቢያሳክሙኝ ብዬ ወረቀት ስጡኝ ብዬ ናቸው ጤና ሚኒስቴር እስካሁን አቆይኝ። ምን ላድርግ እንግዲህ። እስኪ አሁን ደግሞ እዚሁ ዲያስፖራዎች ዶክተሮች ከታች ያላችሁ ኤንጂኦ የሚሰሩ እንዲህ አይነት እርዳታ የሚያደርጉ ሰዎች ጋር ተጻጻፉለት፣ ኢሜል ተደራረጉና ዶክመንቱን የሐኪሙን መረጃ አቅርቡለት። ፈንድ ሊያደርጉለት ይችላል። ሁሉም አይቶ ወንድማችን ቆይ ፎሎ ባክ ላድርግ ያለው ተስፋ አትቁረጥ። እኛ ልንገር እርዳታን በዘርን ያለካ ድህነትን በዘር አልመነዝርም። ጉራጌውን ከአማራ ለሁለቱም አንድ ህዝብ ነው። ስለዚህ አይዞ ወንድሜ ምን ይደረጋል እንግዲህ ለአንድ ተራ ሰው ሂደው አንበሳ ያወርዳሉ። ለእንዳናንተ አይነት ደግሞ ሰው ሊያረጋቸው ነው። እናንተ ቢረዱ ለቦዘኔና ጡቷና ውሻ ልደስ የምታከብር ሌባ ማይም ተሰብስበው ለእንደ ሀቢባ የሚባሉ ባለጌዎች ቁጭ ብሎ አበባና አንበሳ ሲወርድ የሚውል ደደብ ነው ያለው እና ራያን ምን እባክህ ገብታል ወይ ወረድ አውርድ የመናገር ካልቻለ እንግዲህ ይሄን ነው ማረግልህ። እርግጠኛ ነኝ አሁን ብዙ ሰው አካውንትን ወስዷል። የሆነ እርዳታ ያደርጉልሃል ብዬ አስባለሁ። ቤት ክራይም መልካም ህዝብ ነው አማራው። በተለይ አሁን መልካም ነው። ጉራጌዎች መልካም ናቸው። ይሰጧል። ጎጃም አውቀዋለሁ እኔ። አዎ ቆየው ቅላብ ዋብር ሮብ ገበያ አውቀዋለሁ እኔ። ሮብ ገበያ ዋብርም ሰርታ ተመልከቱ። ይሄማ ጎጃም ይሆናል። ይሄ ጎጃም ነበር። ትልቅ ሆቴል 94 ላይ እነማይ ሆቴል ነበር እንጂ ሸበል በረንታ ምናምን ሸበል ሆቴል ምናምን ነበር የተሰሩት። በእኔ ጊዜ አልነበረም። አባዬ ተመልከቱ። እንዲህ አይነት ጀግና ይወድ ሰርቶ የሚኖር ጉራጌ የፍኖተ ሰላም የቡሬም ጓደኞችም ሹፌሮችም ያውቁኛል። በጦርነት ምክንያት ነው እንጂ ሁሉም ያውቀኛል። እኔ ራሱ ዳሽን ባንክ አዘር ባንክ ብለህ ኪሮስ አንተ እባብ ትግሬ ኪሮስ አስፋ እስቲና ግባ ተናገር። አውቆ ነው የምትል አንተ እባብ ትግሬ ናስ ግባና ተናገር። ይሄ ደሃ ላይ መከሰቅስ በምን አባትኩ ነው? አንቆራጣ ትግሬ አንቆራጣን አኑ መስል እስቲ ኪሮስ የምትባለው አስፋ ስትል ቆራጧን አኑ አንተ ትግሬው ምን ሆነ ነው በዚህ ደሃ ላይ የምትከሰቅስበት? አውቆ ነው ለምን ትላለህ? ሲቀጥል እስኪ
ለምንድነው አውቆ ነው የምትል? እንደምን ለምንድነው የማይረዳ? አየሁ የቀማላም ትግሬ እንዴ ተመልከት። በላ ጀመርከው ይኸው ላያል ተመልከት። ትግሬ እነዚህ ወያኔዎች ከምድር ካጠፉ ነው። እውነቱን ልንገራቸው እንዴ አረብስ ይሄን ድሃ መጣ አሁን ውሸቱን ነው እያልክ ለምን ትቀስቅስበታለህ? አፈሩን ብለው አንተ ማይብ አውርጄዋለሁ። 28 ዓመት ሹፍርና ሰርቻለሁ። እንደዚህ አይነት የወደቀ አይምሮ የለኝም። አይዞህ ወንድሜ፣ ትግሬ ማለት እንደዚህ ነው፣ መታወቅ አለበት። የአጋዚው ህዝብ እንጂ የዋህ ይሄ እንደርታው ምን ነው ይሄ ከአድዋ የተፈለፈሉት ትግሬዎች በጣም መሀይምና ወራዳ ዘራፊዎች ናቸው፣ ገዳዮች ናቸው። ስለዚህ ትግሬ ስንል ሁሉን ትግሬ ለማለት አይደለም። መልካም ህዝብ፣ በጣም መልካም ህዝብ ነው። ይሄ አጋዚ የምትሉት ምንም ምቀኝነት የለባቸው። የሚገርማቸው ይሄ ትግሬ ነኝ የሚል ተጋሩ ነኝ የሚል አድዋ ውስጥ የተፈለፈለ ተገንጣይ አካል ነው ይሄ እንጂ መላውን ትግሬም እነዚህ በፍጹም ሊወክሉ አይችሉም። እነዚህ ወራዶች አፈሩን ብለው ደመጣጭ። አሁን ይሄ ጉራጌ ምን አደረገ? ይሄ ኢትዮጵያዊ የሰራበትን አካባቢ ነው የተናገረ። ውሸቱን ነው እንዳትረዱት። ኧረ በስመ አብ ሞጣ ካለህን ያለሁበት መጥቶ ማየት ይችላል። ችግር የለውም። አቢሲኒያ ባንክ ያለው ወንድሜ አሁን እዚህ አቢሲኒያ ባንክ አለ። ንገረው። አቢሲኒያ ባንክ ብዙ ሰው እየጠየቀ ነው። እሺ 200 39 አይደለም። አይ 234 39 37 ትክክለኛውን ተነገር። 234 39 37 ይኸው ሰጥቷቸዋል። 200 200 34 3937 234 39 37 ነው። ወንድሜ አላህ የምታምር ሙስሊም ነህ አለን በእምነትህ? ሙስሊም ነኝ። አላህ ይርዳ። እንግዲህ ምንም ማድረግ ጊዜ መምጣት ትችላለህ። እንግዲህ እነዚህ ጉራጌ ነህ ምናምን እያሉ ሶሻል ሚዲያ ላይ የሚሰዳደቡ ሴቶች እስኪ እርዱት። እስኪ የጉራጌ ዲያስፖራዎች የት አላቸው? ኳስ እያልክ ይሄንን ከመሸጥና ከመነገድ ወይም ደግሞ ከማታለል እንዲህ አይነቱ ወንድምን እርዳው ነው። አመሰግናለሁ ወንድም ስለመጣ። አመሰግናለሁ። ፈጣሪ ስታንተ ከፋይን ጋር አሜን። እድሜት ሰው ልጅ አከፍለም ምን አልከፍለም። ፈጣሪ እድሜት ያናይስ ዘረን ብሩክ አላህ ያርገው። እባካችሁ እርዱት። እደግመዋለሁ። አካውንቱ ከመውረዱ በፊት 102359 43 585 አሁን በዚህ ሰዓት ሳይሰራ አንድ ሰው 70 ሺህ ብር አንዲት ቤት ተከራይቶ የሚኖር በጣም ከባድ ነው። ሚስት ማለት እስከ ሞት ድረስ የምትቆይናል። ጓደኛ ማለት እስከ ሞት ድረስ አንድ ቃል ከገባ መላቀቅ የለብህም። ለምን ትካካዳላችሁ? አሁን የወንድማችን በቃ መስራት ሲያቅት ሲያገር ጥላው ሄደች። እንዲህ አይነት እባብ ሴቶች መጥፋቸው እግዚአብሔር እናንተ ጥቁር ውሻ ወለዱ ማትረው። አሁን ይሄን ጥለሽ ትሄጃለሽ። ለምን ጥለሽ ትሄጃለሽ? በደህናው ጊዜ አብረሽ ትበያለሽ፣ አብረሽ ትተኛለሽ። ሲወርቅ ግን ጥለሽ ወርሽ። ግን እሱ አምላኩ እግዚአብሔር አይጥለው። ታያለሽ። እርግጠኛ ወደዚህ ቤት መጣ። በቃ ይኸው እየተቀረጸ ነው። አንድ ሀብታም አሁን ነቅሎ ያሳክመዋል። ታያላችሁ። ያውም የሚያውቁት አሁን ሲያዩት እንዴ ማን ነው ይሄ ሱልጣን አይደል እንዴ ምናምን
ተባብለው በኮሚቴ አሁን እንደገና ፈልገው ያሳክሙታል። ስልክን ይላሉ። ስልኩን ብዙም ያስቸግሩታል። ስልክ አትስጥ። ምን ያደርግልሃል ስልክ? 0911 ኖ ተው አትስጥ። አያስቀምጡ። ቶቶ ብዙ ሌቦች አሉ። ከደካማ ላይ መብላት የሚፈልጓሉ። ተዋቸው። ስልክን በፍጹም እንዳትሰጡ። ማንም ሰው ስልክ አትስጥ። ይመቸው። ወንድማችን አቢሲኒያ ባንክ ልድገምላችሁ። 200 አለ እንትን ላይ ባዮ ላይ ፋይል ላይ አለ ብለህ በጣም ጥሩ ይመችህ። እንግዲህ እግዚአብሔር ይሁን ነው የምለው። ሌላ ምንም የምለው ነገር የለም። እንደዚህ ነው እንግዲህ ጉራጌ እኛን እየወጣሽ ከበጋሪ ተኛሉ በጎልደዋል እያልሽ ሮማን ተሰማ የምትባል ጭቃ ስታወራ እኮ የማትመች ምራቋ በዚህና በዚህ የሚሄድ እንዲህ ያለውን ጉራጌ ግን አትረጂውም። አየሽ እኔ ዋ ልክ ነኝ። ስንት ጉራጌ ነው ረዳሁት። አንቺ ሌባ ሀቢባ የምትባል ደንቆሮ መሀይም ይችን ማጥፋት ነው ከሚዲያ ላይ ለራሷ ወገን ማቱን አጋስስ ሆዳ ይኸው ተናገረው። ብዙ ጊዜ እየወረወረሽ የምታስወጣ በፍጹም አትፈልግም። አስመሳይ በሶሻል ሚዲያ ላይ ተደራጅተው የሚዘርፉ ናቸው። ለዚህ ቆሻሽ አኩሻ የምትባል 2 ጊዜ ከላክ ትመታለህ። በብሎክ ሸኛለሁ። አንተ መሀይም ልጅ እንዳትልቅ። አንዴ በቃ ከባረቀ ቢባረቀ አውጃለሁ ገቀመጫ ወግቻለሁ አትመለስ ብሎ ነው ማለት አትላክ። ከድር ሰላም